ዓለም ሁሉ የሚያወራለት ክሪፕቶ ከረንሲ ምንድን ነው? ሰላም ቤተሰቦች፣ ዛሬ ስለ ክሪፕቶ ከረንሲ ወይም ቢትኮይን በደንብ እናወራለን። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። ወደ ቪዲዮ። ቀደም ባሉት ጊዜያት ሰዎች ቁስን በመለዋወጥ ግብይትን ጀመሩ። ይህም ስርዓት ኢኮኖሚስቶች የጥምር ፍላጎት ግጥምጥሞች ይሉታል። ቀጥሎ ደግሞ ልውውጡ ወርቅና ብርን የመሳሰሉትን ወደ መጠቀም ከፍ አለ። ይህም ቢሆን ግን የግብይት ስርዓቱን አቀለለ እንጂ ለቀደመው ችግር መፍትሄ አልሆነም። ስለሆነም መንግስታት ህትመቱን፣ ትርጭቱንና ተመኑን የሚቆጣጠሩትን ስርዓት መፍጠርን መረጡ። በዚህ ሂደት ውስጥ ነው አሁን የምንጠቀምበትን የወረቀት ገንዘብ የተፈጠረው። በዚህ ትውልድ ደግሞ እየተጠቀምንበት ያለውን የገንዘብ ብያኔ የቀየረ አዲስ ግኝት ተፈጥሯል። ክሪፕቶ ከረንሲ ወይም በአጭሩ ሲጠራ ክሪፕቶ 21ኛ ክፍለ ዘመን ካስተዋወቀን የቴክኖሎጂ ምርጡ ቃላት መካከል ብዙ እየተባለለት ያለው ክሪፕቶ ከረንሲ አንዱ ነው። ክሪፕቶ ከረንሲ ማለት የገንዘብ ልውውጦች ደህንነት የሚያረጋግጥ የተጨማሪ አህዶችን መፍጠርን የሚቆጣጠርና ገንዘብ መተላለፉን የሚያረጋግጥ ጠንካራ ክሪፕቶግራፍ የሚጠቀም መገበያያ እንዲሆን ተደርጎ የተቀረጸ ዲጂታል ገንዘብ ነው። ኦንላይን የመገበያያ ዘዴ እንደ ባንክ የመሰሉ የፋይናንስ ተቋማት ውስጥ ያስቀመጡትን ገንዘብ በፈለጉ ሰዓትና ቦታ ስልኮን በመጠቀም ብቻ በቀላሉ ማንቀሳቀስ አሁን የተለመደ አሰራር ነው። አዲሱ ክሪፕቶ ከረንሲ አሰራር ግን በየትኛውም የፋይናንስ ተቋም ውስጥ የሚያስቀምጡት ጥሬ ገንዘብ አይኖሮትም። ምክንያቱም እንደ ምንዛሬ የሚጠቀሟቸው የገንዘብ አይነቶች ዲጂታል በሆነ መልኩ ስለተፈጠሩ። የዲጂታል ምንዛሬውን የሚጠቀም ግለሰብ የገንዘብ ባለቤት ስለመሆኑ ማረጋገጫ የሚሆነው ያለው ፓስወርድ ብቻ ነው። ይህንንም ፓስወርድ ግለሰቡ ገንዘቡን ማንቀሳቀስ በሚፈልግበት ወቅት የሚጠቀምበት ነው። በሌላ በኩል ለማንኛውም ሰው መታየት የሚችል መለያ ቁጥር ለግለሰቡ የሚሰጥ ሲሆን ይህም ቁጥር ደግሞ ግለሰቡ በሰዎች ዘንድ የሚታወቅበት ነው። ሰዎች ለሚፈልጉት ሰው ገንዘብ መላክ ሲፈልጉ የዚያን ሰው መለያ ቁጥር ማወቅ ግድ ይላቸዋል። ይህም ቁጥር ፐብሊክ ኪ ይባላል። ሰዎች የሚፈጽሟቸው እያንዳንዱ ግብይቶች የሚመዘገቡበት ስርዓት ሌጀር የሚባል ሲሆን የላኪውም የተቀባዩም መረጃ ግልጽ በሆነ መልኩ ይቀመጣል። ታዲያ ማዕከላዊ ስርዓት አስተዳዳሪና መሪ የማይታይበት እንደ ባንክ ያሉ የፋይናንስ ተቋማት እጃቸውን በማያስገቡበት በዚህ የዲጂታል ምንዛሬ ማንን አምኖ ገንዘብ ማስቀመጥ ይቻላል የሚለው ትልቅ ጥያቄ ነው። ክሪፕቶ ከረንሲን ታማኝ ካደረጉ ነገሮች መካከል የብሎክቼን ስርዓት አንዱ ነው። ቀደም ሲል ለማየት እንደሞከርነው የዲጂታል ምንዛሬ ተጠቅሞ የሚፈጽሟቸው እያንዳንዱ ግብይቶች የሚመዘገቡት ስርዓት ሌጀር ይባላል። ሌጀር ግብይቱ ስለመፈጸሙ ማረጋገጫ እንደማለት ነው። ታዲያ ይህ ማረጋገጫ በአንድ ኮምፒውተር ላይ ተወስኖ የሚቀር አይደለም። በብሎክቼን ስርዓት ዓለም ላይ ያለ ማንኛውም ኢንተርኔትና ከፍተኛ አቅም ያላቸው ኮምፒውተሮች ያለው ሰው እንዲመለከተው በግልጽ የተቀመጠ ነው። ስለዚህ ማንኛውም ሰው ግብይቱ በትክክል ስለመፈጸሙ ማረጋገጫ መስጠት ያስችለዋል። አንድ ሰው አንድ ኮምፒውተር ላይ ሆኖ ስርዓቱን ለማጭበርበር ቢሞክር ቀድሞ የፈጸመው የግብይት መረጃ በመላው ዓለም የተሰራጨ በመሆኑ ሲስተሙን መሸወድ የሞከረው ግለሰብ በቀላሉ እጅ ከፍንጅ ይያዛል ማለት ነው። ይህ የብሎክቼን ስርዓት የዲጂታል ምንዛሬ አገልግሎትን ግልጽና ታማኝ እንዲሆን አስችሎታል። ታዲያ ይህ የገንዘብ ልውውጥ ዓለም ላይ ያለ ማንኛውም ሰው መቆጣጠር የሚችል ሲሆን በምላሹም የዲጂታል ገንዘብ ያገኛል። ስርዓቱን ለመቆጣጠር ከፍተኛ አቅም ያላቸው ኮምፒውተሮችና ግዙፍ የኤሌክትሪክ ኃይል የሚያስፈልግ በመሆኑ ሰዎች በቀላሉ እዚህ ስራ ውስጥ አይገቡበትም። ማይነርስ የሚል ስያሜ የተሰጣቸው እነዚህ ተቆጣጣሪዎች የገንዘብ አቅም ያላቸው ባለሀብቶች ጋር በመሰባሰብ ኢንቨስት በማድረግ እንደ አንድ የቢዝነስ አማራጭ የተጠቀሙበት ይገኛሉ። ከ17,000 የሚበልጡ የዲጂታል ምንዛሬ አይነቶች በአሁኑ ሰዓት ጥቅም ላይ እየዋሉ ሲሆኑ እስካሁን ጠንካራ ስም ያላቸውና የሰው ልብ ውስጥ መግባት የቻሉት ግን ጥቂቶች ናቸው። ከነዚህም መካከል ቀዳሚው ቢትኮይን ሲሆኑ ሳቶሺ ናካሞቶ የተባለ ግለሰብ የፈጠረው ነው። ግለሰቡ ማንነቱ እስካሁን ድረስ አይታወቅም። ቢትኮይን እንደ አውሮፓውያን አቆጣጠር በ2009 የተፈጠረ ሲሆን ያን ጊዜ ከነበረው የመግዛት አቅም በብዙ እጥፍ አድጎ የሀብት ምንጭ ሆኗል። አንድ ቢትኮይን 86,302 የአሜሪካን ዶላር የመመንዘር አቅም አለው። ሌላው በሁለተኝነት የሚከተለው ኢትሪየም ሲሆን እንደ አውሮፓውያን አቆጣጠር በ2015 የተፈጠረ ነው። አንድ ኢትሪየም 2162 የአሜሪካን ዶላር ይመነዘራል። ሌላው ላይት ኮይን ይባላል። ላይት ኮይን ከቢትኮይን ጋር ተቀራራቢ ይዘት ያለው ሲሆን ፈጣን ክፍያዎችን ለመክፈል የሚያስችል አዳዲስ ፈጠራዎችን አካቷል። አንድ ላይት ኮይን 106 የአሜሪካን ዶላር ደርሷል። እነዚህን የዲጂታል ምንዛሬ አይነቶች ዓለም ላይ ትልቅ ስምን ያተረፉ ግዙፍ ኩባንያዎች ለመጠቀም ፈቃደኝነታቸውንም እያሳዩ ይገኛሉ። የዛሬው ቪዲዮ በዚህ ተጠናቀቀ።
ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የቻናል ቤተሰብ መሆን ይችላሉ። አመሰግናለሁ።